በአንድ ሽሮ ውስጥ 20 ግራም ፕሮቲን እንዳለ ያውቃሉ? ሰላም፣ እንዴት ናችሁ? ሲስተር ክታብ እባላለሁ። ይሄ ስለ ኒውትሪሽን ወይንም ስለ ምግብ የምናወራበት ሴግመንታችን ነው። ሽሮ ወጥ ከመሆኑ በፊት እንዴት እንደሚዘጋጅ ዛሬ እናወራለን። አንድ ሽሮ በሚዘጋጅበት ጊዜ 3 ዋና ዋና ግብአቶች አሉ። እሱም አተር፣ ሽምብራና ባቄላ ነው። ግን አንዳንድ ሰዎች የሕክምና አገልግሎት ካገኙ በኋላ አተር እንዳይበሉ ይታዘዛል። በተለይ እግራቸውን የሚያማቸው ሰዎች፣ ሪህ ያለባቸው ሰዎች። ስለዚህ እንደየሰው ፕሪፈረንስ አጀስት ይደረጋል ማለት ነው። የሽሮ ፓውደርን ከምናዘጋጅባቸው ኢንግሪዲየንት ውስጥ ጤና አዳም ፍሬ፣ ነጭ ሽንኩርት፣ ዝንጅብል፣ ነጭ አዝሙድ የመሳሰሉት ነገሮች ይገባሉ። ትንሽ ጨው ይገባል የመቆየት ኃይል እንዲኖረው ማለት ነው። ከዛ በኋላ ደግሞ ተሰርቶ ወደ ማዕድነት ወደ ምግብነት ሲቀርብ አንድ ሽሮ ውስጥ ከነ እንጀራው 400 ኪሎ ካሎሪ ይኖረዋል ማለት ነው። የ400 ኪሎ ካሎሪ ውስጥ 20 ግራሙ የሚሆነው ጥሩ ፕሮቲን ነው። ዳይታቸው ፕላንት ቤዝድ ብቻ የሆኑ ሰዎች፣ ጾም ላይ ያሉ ሰዎች ጥሩ ፕሮቲን ከሚያገኙባቸው መንገዶች አንዱ ዋናው ሽሮ ወጥ ነው። እዛ ውስጥ እንዳልኳችሁ የተለያዩ ለጤና ጠቃሚ የሆኑ ነገሮች አሉ። እስካሁን ትንሽ ካልኳችሁ ሙሉ ሽሮ ለማዘጋጀት የሚያስፈልጉን ኢንግሪዲየንቶች ከስር ካፕሽን ላይ እናስገባላችኋለን። ሽሮን መቅመስ ከፈለጋችሁ አኮቴት ሬስቶራንት እንድትመጡ እንጋብዛለን። የተፈጨውንም ከፈለጋችሁ አኮቴት ሬስቶራንት መታችሁ መውሰድ ትችላላችሁ። አድራሻችን ብስራተ ገብርኤል ከአዶት ህንፃ ገባ ብሎ ሳህራዊ አረብ ዲሞክራቲክ ሪፐብሊክ ኤምባሲ ፊት ለፊት ነን። ይምጡ፣ ጋበዙ።